አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አደራችሁ? ልዑል እግዚአብሔር ዛሬም ዘወትርም ለዘላለም ስሙ የተመሰገነ ይሁን። ብርሃንህንና እውነትህን ላክ፣ እነርሱ ይምሩኝ። እስቲ አንድ ጋር እንበል። ብርሃንህንና እውነትህን ላክ፣ እነርሱ ይምሩኝ። ይሄ ሁልጊዜ የምንጸልየው ልንጸልየው የሚገባ እውነተኛ የልዑል እግዚአብሔር አምላክ ቃል ነው። ይህን የተናገረው በብዙ በተወሳሰበ መከራ ውስጥ ያለፈው በትልቅነት ላይ የነበረው ሳኦል ያሳደደው በጦር ከአንዴ ሁለቴ ሊወጋው ትግል ያደረገበት እንዲሞት እና እድሜው በአጭር ጊዜ ውስጥ እንዲቀጭ ለማድረግ ሳኦል የተነሳበት ዳዊት ነው ይሄን የተናገረው። የሳኦል ድምፅ አይደለም፣ ይሄ የዳዊት ድምፅ ነው። ብርሃንንና እውነትን ላክ፣ እነርሱ ይምሩኝ አለ። ብርሃን ኢየሱስ ክርስቶስን አስቀድሞ አየው። በቃሉ ውስጥ በምስጋና ውስጥ ጌታውን አየ፣ ፈጣሪውን አየና እነሱ ይምሩኝ። ብርሃን ካለ ነገሮችን ሁሉ ያለዋል። ዙሪያውን ለማስተዋል ጥሩ ጊዜ ያገኛል። እነሱ ይምሩኛል። ፀሐይዋ ወይም ደግሞ የሙቀቱ ኃይል ይምራኝ አይደለም ያለው። ብርሃንንና እውነትን ላክ። እውነትና ብርሃን ከልዑል እግዚአብሔር አምላክ ዘንድ እንዳለ አስገነዘበ። ይሄ ብርሃን ማለት የውስጡ የህይወት ብርሃን ማለት ነው። ሰዎች የውስጥ የህይወት ብርሃን ሲያጡ ነው ግራ የሚጋቡት። ሰዎች የውስጥ የሆነ ብርሃን ከባህሪያቸው ውስጥ ሲጨልም ነው ተስፋቸው የሚመነምነው። አሊያም ደግሞ ሁልጊዜ ሞትን እንደ መገላገያ መስመር አድርገው የሚመለከቱት ሰዎች የውስጥ ብርሃን ሲያጡ ነው። ከብርሃን ጋር ደግሞ እውነት ደስታ ነው፣ ሰላምና ኃይል ነው። በተጨማሪም ልዩ ሞገስ ነው። ስለዚህ ከእግዚአብሔር ዘንድ ሊመጣ የሚችል ሁለቱን ታላላቅ መንፈሳዊ ስጦታዎችን እንዲመሩት ጠየቀ ዳዊት። በጸሎት ውስጥ በምስጋና ውስጥ እውነትህና ብርሃንህን ላክ፣ እነርሱ ይምሩኝ ካለ በኋላ ወደ ቅድስና ተራራና ወደ ማደሪያህም ይውሰዱኝ አለ። ወደ ቅድስና ተራራ ወደ ማደሪያህም ምን ይበሉኛል? ይውሰዱኝ። እንዲወስዱት ለመነ። ይውሰዱኝ። እውነት በባህሪው መሪ ናት ማለት ነው። በተጨማሪ ብርሃን ሲታከልበት ደግሞ እውነትና ብርሃን አንድ ናቸው ማለት ነው። የእውነትና የብርሃን ባለቤት መድኃኒታችን ኢየሱስ ክርስቶስን ተንብዮ ነበረ። በአኗኗር ውስጥ ቃል ሆኖ በምስጋና ውስጥ እግዚአብሔር ይመራው ነበር። ብርሃን በሚከተሉት ሁኔታ ውስጥ አንድ ሰው ለሟላ የሚገባው ብርሃን አለ። አንደኛው የአእምሮ ብርሃን ነው። ሁለተኛው የህሊና ብርሃን ነው። ሶስተኛው የልቦና ብርሃን ነው። እነዚህ ብርሃኖች በክፉ መናፍስት ከሚያጠቃቸውና ጨልመው እንዲቀሩ ከሚታገልባቸው ስልቶች ውስጥ አንዱ እነዚህን ማጨለም ነው። ከዛ በኋላ የምንሽቀዳደመው ይህንን የአምፖሉን ብርሃንና የፀሐይዋን ብርሃን ብቻ ይሆናል። ሰዎች ከውስጣቸው ሶስቱም ቦታ ላይ የእግዚአብሔር ብርሃን ካላረፈ ቢያንስ አንዱ ቢጎድል ሁለተኛውን ነገ እንደሚያጎድለው ስለሚያውቅ፣ ሁለቱ ቢጎድል አንዱንም በሚቀጥለው ሊያጎድለው እንደሚችል ስለሚያውቅ ዲያብሎስ የሚፋለማቸውን እነዚህም የህይወት ብርሃኖች ናቸው። የህይወት ብርሃን ክፍሎች ውስጥ እነዚህ ሶስት ናቸው። አራተኛው የነፍስ ብርሃን ነው። የነፍስ ብርሃን በሰውነት ውስጥ ነፍስን ስታስብ የህይወት ብርሃን ይሰማሃል። እግዚአብሔር ሊያበራበት ሊችል ወይም እንዲችል በጎ ፈቃድና ጊዜ መስጠት ትጀምራለህ። የነፍስ ብርሃን
ለነፍስ ብርሃንም አሁን የሚሰጠው እግዚአብሔር ነው፣ ሌላ ማንም አይደለም። ዘላለማዊት ከመሆኗ ጋር ተያይዞ ይሄ የነፍስ ብርሃን ለሰውነት ያስፈልጋታል። ያ የሰውነት የነፍስ ብርሃን ደግሞ እግዚአብሔርን ማፍቀር፣ ትእዛዙን መከተል፣ ክብሩን ማሰብ፣ ረድኤቱን ከሕይወታችን ጋር ማኖሩን መገንዘብ፣ ዘወትር በጥበቃ ውስጥ በሱ እጅ መሆናችንን ማመን፣ በየጊዜው ደግሞ እንዴት እንደምንሄድ ወደሱ እንዴት እንደምንሞት ስለማናቀው ሁልጊዜ ዝግጁዎች ሆነን እያመለክን በቅድስናው መኖር። እንደዚህ ባለ ሁኔታ ውስጥ የነፍስ ብርሃን በተሻለ መንገድ ሕይወት ታገኛለች። ሕይወቷም የእግዚአብሔር መንፈስ ቅዱስ ይሆናል ማለት ነው። ስለዚህ ብርሃንንና እውነትን ላክ፣ እነርሱ ይምሩኝ። ልክ ዲያብሎስ በእነዚህ መንፈሳዊ ምሪት ውስጥ መግባት አይፈልግም። መድኃኒታችን ኢየሱስ ክርስቶስ ብርሃኑ ወደ ዓለም ተገለጠ ይላል ዮሐንስ ወንጌል ላይ የሚነግረን ቃል አለ። ብርሃን ወደ ዓለም እንዴት እንደመጣ እርሱም የብርሃን ባለቤት እንደሆነ የብርሃን ኃይልም በሕይወታችን ውስጥ ለመስጠት በጎ ፈቃድ እንዳለው ከዛም በላይ ደግሞ ኃይሉና ጥበቡ ሁሉ በሕይወታችን እንደሚገለጥ ይነግረናል። ዮሐንስ ወንጌል ምዕራፍ 1 ቁጥር 9 ላይ እንዲህ ይላል፣ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል። ዳዊት የተመኘው ብርሃንና እውነትህ ይምሩኝ፣ በቃ ከዛ ደግሞ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበረ፣ ዓለሙም በእርሱ ሆነ፣ ዓለሙም አላወቀውም ይላል። ዓለሙ ምን አለው? አላወቀው። በስጋ ሲገለጥ አላወቁትም። በመንፈሳዊ ጥበቃ ውስጥ ሕይወታችንን ለመያዝ በባህሪያችን ሲገኝ አላወቁትም። ከዛም በላይ እግዚአብሔርነትን በባህሪያችን ውስጥ ሲያካፍለን ሳይሰስትና ሳይነፍገን ቸርነቱን ሲያሳይ አላወቁትም። እንግዲህ እንዳይታወቅ የዲያብሎስ ኃይል አስቀድሞ የቃል ኪዳኑን ተስፋ ስለሚታገል የክፉን ባህሪና ጠባይ ሰዎች ይዘው ስለሚቆዩ ወይም ክፉዎች ሆነው እንዲኖሩ ለማድረግ የሚያደርጋቸው ትግሎች በከፍተኛ ሁኔታ ጌታ በመጣበት ጊዜ ተሳክቶለት ነበረ ማለት ነው። አላወቁትም። ብርሃኑ መጥቷል፣ በዓለም ነበራል፣ በስጋ ተገልጧል፣ ግን አላወቁትም። የእርሱ ወደ ሆነው መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ልዩ ስልጣን፣ የብርሃን ስልጣን፣ የጸጋ ስልጣን፣ የእውነት ስልጣን። ደግሞ ዳዊት ያን የለመነውን ብርሃን እዚህ ጋር ስናይ ያን የለመነውን እውነት እዚሁ ደግሞ እናገኘዋለን። ቃል ሥጋ ሆነ፣ ጸጋንና እውነትን ተመልቶ በእኛ አደረ። ምንን ተመልቶ ነው የሚለው? ጸጋንና እውነትን። እውነት ብርሃንና እውነትህን ላክ፣ እነርሱም ምን ይበሉኛል? ይምሩኝ። እዚህ ጋር ደግሞ በአካል ተገልጦ ቃል ሥጋ ሆኖ ጸጋንና እውነትን ተመልቶ በእኛ አደረ ይላል። ዳዊት የተመኘው ምሪት ምንም እንኳ ዘመኑ ረጅም ጊዜያት ዳዊት ባለፈበት ዘመን ቢሆንም የትንቢቱ ቃል ወደ ፍጻሜ እንደሚመጣ በእውነት ተናገረ። ወደ ቅድስና እና ወደ ማደሪያ ድንኳን ይምሩኝ ይምሩኝ። ምሪቱን በሰማይ አምላክ እጅ ውስጥ አስገባል። በዚህ ጊዜ እንግዲህ የክፉ ኃይል እና ጥበብ ለመምራት እድሉን ያጣል ማለት ነው። ከዛ በኋላ ራሱ መድኃኒታችን ኢየሱስ ክርስቶስ ወደዚህ ዓለም መጣና እኔ የዓለም ብርሃን ነኝ አለ። በእኔ የሚመላለስ ሁሉ አይወድቅም፣ አይጨልምበትም፣ አይጠፋም ማለት። ቀጠለና በመንፈሳዊ ጸጋ ጎዳና ውስጥ እንድንሄድ እኔ የዓለም ብርሃን ነኝ ካለ በኋላ ደግሞ አሁን ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ አለ። ሁሉንም በስሙ ጠቀለለው። ሁሉንም በራሱ መንፈሳዊ ስጦታና ጸጋ ውስጥ ጠቀለለው። በእንጀራም በኩል እኔ ሕይወት እንጀራ ነኝ፣
በበር በኩል እኔ የሕይወት በር ነኝ አለ። በዮሐንስ ወንጌል ምዕራፍ 10 ላይ የበጎች በር እኔ ነኝ፣ መውጫው መግቢያው እኔ ነኝ፣ በእኔ የሚገባ የሚወጣ ሁሉ ማሰማሪያ ያገኛል። አንድ ወቅት ላይ ደግሞ በሕይወት ውሃ በኩል ሳምራይቱን ሲናገር እኔ የሕይወት ውሃ ነኝ አለ። የምን ውሃ? ብርሃንና እውነትህ ይምሩኝ፣ ወደ ቅድስናውም ስፍራ ይውሰዱኝ፣ ወደ ማደሪያም ቦታ ያቁሙኝ እያለ ዳዊት የጸለየው ያ የተስፋ ቃል ወደ ፍጻሜ ሲመጣ ሁሉም የሚሆን ጌታ ተገለጠ። እሺ አሁን የምንቆየው በዮሐንስ ወንጌል ምዕራፍ 6 ቁጥር 35 ላይ ነው። ኢየሱስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁልጊዜ ከቶ አይጠማም አላቸው። አይጠማም ማለት በቃ እውነት ነው። አይጠማም ስለማንጸልይ ነው እንጂ በእውነት ጥም የሚባለውን ነገር አናውቀውም ከጸለይን ማለት ነው። አንዳንዴ ሰውነታችን በሚፈልገው መልኩ ሳናውቀው በሰውነታችን ውስጥ በራሱ መንፈሳዊ ብርሃን የሚያስቀምጥልን ነገር አለ። የምንጸልይ ከሆነ ነው። ካልሆነ ግን ጠጥተንም እንጠማለን፣ በልተንም እንራባለን፣ አግኝተንም እናጣለን። ሁሉ እያለን ሁሉ የሌለን እንሆናለን። እሱ ከሌለ ማለት ነው። የሕይወት እንጀራ እኔ ነኝ። የሕይወት ለዛውም እኮ ማን ነው ታዲያ ሕይወት? የሕይወት እንጀራ። ስለዚህ እኮ ነው ሕይወት ያጣ ነው። ከሱ መንፈሳዊ ማዕድ ራቅን። ስለዚህ እንጀራ በመፈለግ ጎዳና ውስጥ ብዙ ትውልድ እያጣን ነው። እንደውም ደግሞ ከዛም በላይ እኛም በራሳችን ውስጥ እያንዳንዱ እንጀራ ፈተና እስከሚሆን ድረስ በቢሮው ፈተና፣ በደሞዙ ፈተና፣ በማዕረግ እድገቱ ፈተና፣ በየአቅጣጫው ሰዎች ለሰዎች ፈተና እስኪሆኑ ድረስ ይህ ሁሉ ታዲያ ምንድን ነው? እንጀራ ስለምንበላ ነው። እንጀራ ባንበላ ማን ይነካናል? ማን ይነካናል? እንጀራ ፍለጋ የምናደርጋቸው ጥረቶች ባይበዙ ማን ይጎነትለናል? ማን ይቃወመናል? ዞር ብሎስ ማን ያየናል? ሁሉም ፈተናዎች የሚመጡት በእንጀራ ውስጥ ነው። ከዲያብሎስ ስልትና ጥበብም ውስጥ አንደኛው ይኸው በእንጀራ ነው። ደሞዜ እድገት አላገኘም፣ እንጀራ ነው። ንግዴ ትርፍ አልመጣ ብሏል፣ ልቸገር ነው መሰለኝ፣ እንጀራ ነው። ሌላ ምን አለ? በቃ አዝመራው ቀንሷል፣ እንጀራ ነው። ጤፍ ተወዷል፣ እንጀራ ነው። ሁሉም ነገር እዛው ላይ ነው ያረፈው። ብር፣ ወርቅ፣ ልዩ ልዩ ማዕድኖች አይበሉም። ትርፍ ነገሮች ናቸው። ትርፍ ጌጦቻችን ናቸው። ተሸጠው እንጀራ ሊገዛ ይችላል። ዞሮ ዞሮ ሁሉም እንጀራ ላይ ነው ህይወቱ። ታዲያ እኔ የህይወት እንጀራ ነኝ አለ መድኃኒታችን ኢየሱስ ክርስቶስ። የህይወት እንጀራ ዲያብሎስ ከሚጠላው አንዱ ደግሞ ይህንን ማሳጣት ነው። ይህን የህይወት እንጀራ የህይወት እንጀራ ኢየሱስ ክርስቶስ ከሆነ ለእኛ በምን መንገዱ ነው የቀረበልን ስንል ደግሞ በሚበላው በኩል አዳምና ሔዋን ሞት እንዳመጡ በሚበላው በኩል ህይወት እንድናገኝ ደግሞ እርሱ ህይወት ሆነልን። በሚበላው በኩል አዳምና ሔዋን እንደተራቆቱ እሱ ደግሞ በሚበላው በኩል ራቁታችንን ሊመልስልን ተገለጠ። በሚበላው በኩል ወደ ጫካ ሸሽተው ከገነት እንደወጡ በሚበላው በኩል ደግሞ ተመልሰን ድነን ወደ ልዑል እግዚአብሔር አምላክ ሰማያዊ መንግስት ለትንሣኤው ተስፋና ለነፍስ ደህንነት እንድንበቃ በሚበላው በኩል ተገለጠና ምን አለ? እኔ የህይወት እንጀራ ነኝ። በሚበላው በኩል እንደተዋረድን በሚበላው በኩል ከፍ እንድንል እርሱ የሚበላ መንፈሳዊ ኃይል ሆነና እኔ የምን እንጀራ ነኝ አለ? የህይወት እንጀራ ነኝ። እንግዲህ አሁን ለምንድን ነው ኑሮ ህይወት ያላገኘው ብንል ከህይወት እንጀራ አልተካፈልን። እሱ ከቆመ ቆይቷል። ለዘመናት ትተነዋል። ከህይወት እንጀራ ስላልተካፈልን ቤተ ክርስቲያንን ለጸሎት እንደዚሁ ባህላዊ ለሆኑ በዓሎቻችን፣ ባህላዊ ለሆኑ መንገዶቻችን እንዲሁ ለመጠመቅ፣ ጠበል ለመጠጣት፣ ዳርዳሩን ደርሰን ዳርዳሩን ለመመለስ
የሄድንባቸው መንገዶች ሰፊ ስለሆኑ በሕይወት እንጀራ በኩል ያለው የቃል ኪዳን ኃይል ሰውነታችን ውስጥ አልተዋሃደንም። ስለዚህ ከክርስቶስ ሥጋና ደም ጋራ በተያያዘ መንፈሳዊ ኑሮ አልኖርንም። ካለመኖራችን የተነሳ ሕይወትን አጣን። ሕይወትን ስናጣ ሕይወትን ፍለጋ ደከመን። ብዙ ሰው ደክሟል። ሕይወት ፍለጋ ብዙ ሰው ግማሹ ከጠንቋይ ዓለም ፍለጋ ሄደ፣ አላገኘም። ቢያገኝ ክፉ ጠላትን ያዘ። በመተተኛው ዓለም ውስጥ ብዙ ታገለ። ሰዎች ዲያብሎስ እየነጠቀ ነው የሚሰጠው፣ እየቀማ ነው የሚሰጠው። የቀማውን እንጀራ የበላ ቀማኛ ነው። ስለዚህ ችግር አለ። በዛ እንጀራ ውስጥ የተያዙ ሰዎች ነገዴኖቼ ናቸው ብሎ ሲፎክር ደግሞ እናያለን። ከሕይወት እንጀራ መንፈሳዊ በረከት ተርቆ የተገኘው ውጤት ይኸው የተዝረከረከውንና በሕይወት ውስጥ ተስፋ ያጣውን፣ በአስተሳሰብ ባህሪ ውስጥ ውድቀት የገጠመውን፣ በሕሊናውና በአእምሮ ውስጥ የሚይዘውና የሚጨብጠውን ነገር ያጣውን ትውልድና ነገድ ማየት ጀመርን። ከሕይወት እንጀራ ወጥተናል። ስለዚህ በራሳችን ሕይወት የለንም ማለት ነው። በራሳችን ሕይወት አለን እንደዚሁ። ግን ይሄ ሕይወት ከሚባለው መንፈሳዊ ተስፋ ከተያያዘው ኃይል ጋር አይገናኝም። በማያስጨንቀን እንጨነቃለን። በማይከብደን ነገር ላይ ይከብደናል። በማናቀው ሁኔታ ውስጥ የማናቀው ችግር አለ። በማናዝነው ነገር ላይ እናዝናለን። ሰላማችንን ከባህሪያችን ውስጥ ካጣነው ዘመናት አልፏል። እዚህ የነገረን ቢኖር እኔ የሕይወት እንጀራ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። ምን አይልማል? አይራብም። በቃ የሕይወት ሙላት አለው። የስነ ልቦና ሙላት አለው። የመንፈሳዊ ተስፋ ሙላት አለው። የተረጋጋ መንፈስና ኃይል አለው። ኃጢአት በራሱ ሰላምን ይከለክልሃል፣ ፍቅርን ይከለክልሃል፣ በጎነትን ይከለክልሃል። በአካሄድ ውስጥ በአኗኗር ውስጥ ወደ ውድቀት የሚመራ የዲያብሎስ ሀሳብ ከሕይወት ውስጥ እንዳለ አታውቅም። በሕይወት እንጀራ በኩል ካልተከላከልን የሞት እንጀራ እንበላለን። ይኸውም ክፉ ሳጥናኤል ከሚያደርጋቸው ትግሎች አንደኛው ክፍል ነው። ስለዚህ መድኃኒታችን ኢየሱስ ክርስቶስ በሕይወት እንጀራ በኩል እንድንባረክ መጣ። በክርስቶስ መንፈሳዊ ኃይል ልቦናችን እንዲነግስ፣ አስተሳሰባችን ከእግዚአብሔር ጋር አንድ እንዲሆን፣ አምላክ ከሕይወታችን እንዲዋሃድ፣ ከቅድስት ድንግል ማርያም ተዋህዶ በአካል እንደተገኘ ከእኛም ጋር እንዲዋሃድ አንድ ልጁን እግዚአብሔር አምላክ በፍቅር ሰጠን። በዮሐንስ ወንጌል ላይ የሚነግረን ነገር አለ። ዮሐንስ ወንጌል ምዕራፍ 1 አንድ ልጁን በቸርነቱ በኩል እንደሰጠን ይነግረናል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። ዓለምን እንዲሁ አንድ ልጁን እስኪሰጥ ድረስ በነፃ ዓለሙን ወዷል። የዘላለም ሕይወት የሰው ልጅ እንዲያገኝ። ዲያብሎስ የዘላለም ሕይወት ይጠላል። ከሚጠላበት አንደኛው ክፍል በቂ የእግዚአብሔር ጊዜ መስጠታችን ያስጠላዋል። ሁለተኛ በቂ የስነ ልቦና የአእምሮ ዝግጅት፣ ጌታዬን አመሰግናለሁ ብለህ ህሊናህን ሰብስበህ ለእግዚአብሔር ፍቅር አሳያለሁ፣ እሱ ፍቅር ለእኔ እንዳሳየኝ እኔም ፍቅሩን አሳያለሁ ብለህ ከአእምሮ ውስጥ ከህሊና ውስጥ ከልቦና ውስጥ የምታስበውን መንፈሳዊነት አይወደውም፣ ይጠለዋል። እንኳን ሰይጣኑ ሰዎችም አይወዱትም። ከመንፈሱ ውጭ ማለት ነው። በመንፈሳዊ ጸጋ መለየት ስትጀምሩ አይወዱትም። የሚታያቸው ብዙ የውስጥ ክፉ ነገሮቻቸው የሚገለጥባቸው ይመስላቸዋል እና በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው አንድ እንኳን እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና፣ ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈርድ እግዚአብሔር ወደ ዓለም አላከውምና ይላል። በልጁ ሁሉም እንዲድን ወደ ዓለም ላከው። እንዲፈርድ አይደለም፣ ሁሉም እንዲድን
አሕዛቡም፣ ስደተኛውም፣ ችግረኛውም፣ አገልጋዩም፣ ትልቁም ትንሹም ሁሉም እንዲድን እኮ ነው ያለው። እንግዲህ ኢየሱስ ክርስቶስ የተገለጠው ምን እንዲሆን ነው? ሁሉም እንዲድን። ዲያብሎስ ከሚያደርጋቸው ስልቶች ደግሞ ምንድን ነው? ሁሉም እንዲያዝ። ስለዚህ ሰዎች የዚች ዓለም የእግዚአብሔርና የክፉ መንፈስ ጦር ሜዳዎች ናቸው ማለት ነው። በዛ ውስጥ ተዋናዮች የምንሆነው ወይ በመዳኑ በኩል ወይም በመጥፋቱና በማጥፋቱ በኩል። ድኖ ማዳን ከእግዚአብሔር የተሰጠን ተስፋ ነው። ጠፍቶ ማጥፋት ደግሞ ከዲያብሎስ በኩል የመጣ ውድድር ነው። በዚህ ውድድር ውስጥ እንገኛለን። ሕይወት የምናጣው በዚህ ውስጥ ስንገባ ነው። ስለዚህ ብርሃንና እውነትን ላክ፣ እነርሱም ይምሩኝ፣ ወደ ቅድስናና ወደ ማደሪያ ስፍራ ይውሰዱኝ። ሁል ጊዜ እየተማጸንን ልንኖር የሚገባበት ጊዜና ሰዓት አሁን ነው። በዚህ መንፈሳዊ የሕይወት እንጀራ ጥላ ውስጥ ከቆየን የዘላለም ሕይወት አለን ማለት ነው። ስለዚህ የሕይወት እንጀራ መብላት ስንጀምር ምድራዊው እንጀራ የተባረከ ይሆናል። ምድራዊው አዝመራ የተቀደሰ ይሆናል። ምድራዊው ፍሬ የተባረከ ይሆናል። በሕይወት እንጀራ ውስጥ ቆይተን የሚጸነሱ ልጆች የተባረኩ ይሆናሉ። ለጎረቤታቸው የሚያስቡ፣ ለሌላው የሚያዝኑ፣ ለወደቀው የማይጨክኑ፣ ለታመመው የሚራሩ፣ ለተራበው የሚያጠግቡ፣ ለተጨነቀው የሚያጽናኑ ልጆች የሚወጡት ከሕይወት እንጀራ ውስጥ ነው። ሕይወት አጥተን የወለድናቸው ልጆች ሕይወት በራሱ የላቸውም። ዛሬ ቤተሰብ ትግሉ ሕይወት ባጣ ባህሪ ውስጥ የወለዷቸው ልጆች ሕይወት ማጣታቸው እስካሁን ድረስ ብዙ እናቶችን እና አባቶችን እያስለቀሰ ነው ያለው። ሕይወት አጥተዋል። በቃ በክርስቶስ ስጋና ደም የዘላለም ሕይወት እንጀራ ውስጥ መባረክን አላገኙትም። አንዳንድ ጊዜ የሚከተሉት ሁኔታዎች መመልከት እንችላለን። በመንፈሳዊ ሕይወት እንጀራ ውስጥ ሆነን ውጭው እግዚአብሔር ካልገለጠልን የመናፍስት ወረራና ጥቃቱ አይታየንም። ከሕይወት እንጀራ ስንርቅ ልክ እንደየዘመኑ እንደየጊዜው መንፈስ መሆን እንጀምራለን። አይታየንም። እሺ አሁን በ60ዎቹና በ70ዎቹ ዓመት አካባቢ ስናይ ይህናል ሰውን ዲያብሎስ አጥቅቶታል ብለን አንገምትም። ይገመታል? እናንተም አሁን እዚህ ስለመጣችሁ እንጂ መሀል ከተማ ውስጥ ያሉት ሰዎች በከፍተኛ ሁኔታ በመናፍስቱ ጉስቁልና ውስጥ እያሉ እንኳ ዲያብሎስ ይሄን ሊጎዳኛል ብለው አስበው አያውቁም። ወይም በመናፍስት ይሄን ቤተሰባችን፣ ልጆቻችን፣ ኑሯችን፣ ዘመዶቻችን ተይዘዋል ብለው አይገምቱም። ግን እሱ ቀድሟል። የተገኘችውን አጋጣሚ ሁሉ ተጠቅሞባታል። በሰይጣን ዓለም ውስጥ እያንዳንዷ ሰዓትና ጊዜ ውድ ናት። በልዑል እግዚአብሔር አምላክ መንገድ ውስጥ ደግሞ እያንዳንዷ ሰዓት ለእኛ ክቡር ነበረች። ስለዚህ ያን ሁሉ ዘንግተነው ነው ያለ ነው። በዚህ በመዘንጋት ጎዳና ውስጥ ክፉ መናፍስት እድሉን በማስፋት ልክ በአዲስ ኪዳን መጀመሪያው ላይ የነበረ ሐዋርያ ዮሐንስ መልእክት ላይ እንዳለው ከእግዚአብሔር ከሆነን ዓለም በመላው በክፉ እንደተያዘ እናውቃለን ነበር ያለው። ያኔ እንኳ በመንፈሳዊ ዓይን አይቶ ነው ይሄ። እኛ ደግሞ ብዙዎቻችን ከናካቴውም በአገልግሎት ወደ ውስጥ ከገባን ጊዜ ጀምሮ እንኳ ሳይቀር ነጻነት ሰባኪዎች ነን። ግን ሕይወታችን በባርነት ውስጥ ነው ያለው። ለምን ቢባል ከሕይወት እንጀራ መንፈሳዊ ተስፋ ውስጥ ውጭ ነን። ስለዚህ ረሀብተኞች ነን ማለት ነው። ከተራብንባቸው ነገሮች አንዳንዶቹ ፍቅር፣ ሰላማዊ ድምፅ፣ በጎነት፣ ቅንነት፣ የዋህነት፣ ትህትና፣ ቸርነት እና ጸጋና ሞገስ በከፍተኛ ሁኔታ ርቆናል። የዚህ ረሃብ አለብን። የእንጀራ ረሃብ ከግማሽ እንጀራ መብላት በኋላ ይቆማል። የመንፈሳዊ ሕይወት ረሃብ ግን ቀንም ሌሊትም ጠዋትም እድሜ ልክህን ስቃይ ነው። የእንጀራ ረሃብ በጥራጥሬው በምኑም በድንችም
መስመር ታስይዘዋለህ። የህይወት ረሃብ ግን እንዴት መስመር ሊይዝ ይችላል? ምክንያቱም ጠላት በባህሪያችን ውስጥ ለጥፋት ተዋህዶናል። በቃ ይዞናል ማለት ነው። አይነቱ ይለያይ እንጂ አንዱ ልቡ ተይዟል፣ ግማሹ አእምሮ ተይዟል፣ ግማሹ ህሊናው ተይዟል፣ ግማሹ ነፍሱ ተይዟል፣ ግማሹ ስጋው ተይዟል። የሰይጣን አቀማመጥ ባህሪ በስፋት በእያንዳንዷ የሰውነት አካላችን ላይ ስፍራውን አስፍቷል። አእምሮ ከተያዘ ግማሹ ያንተ ነው፣ ግማሹ የሰይጣኑ ነው። ልብህ ከተያዘ ግማሹ ያንተ ነው፣ ግማሹ የሰይጣኑ ነው። በቀን እያንዳንዷን ግብር ሲጠባበቅህ ይውላል። በቃል ይሁን፣ በጠባይ ይሁን፣ በንግግር ይሁን፣ በሀሳብ መግለጥ ይሁን፣ በፕሮግራም ውስጥ ይሁን ጣልቃ ገብቶ አንተ የሆነ ቦታ ላይ የምታዝንበት፣ የምትሳቀቅበት፣ የምታኮርፍበትና የምትናደድበትን መስመር ዘርግቶ ያው በቀን ውስጥ ህይወትን ከመምራት ጋር ተያይዞ ወደ አመሉ፣ ወደ ሱሱ፣ ወደ ክፋቱ፣ ወደ ተንኮሉ፣ ወደ ምቀኝነቱ፣ ወደ አሉባልታው፣ ወደ መሳሰሉት ነገሮች ሁሉ ይህንን ዘመናዊ የእሱ የአሰራር ግብር እንደሆነ በሚገባ ያውቃል። በእያንዳንዷ ሰዓት የህይወት ልክፍት ሆኖ ሲያጠቃ ይኖራል። በረከትን በማሳጣት የምትሄድበትን መንገድ በማዛባት የህይወት እንጀራን ከመራብ ጋር የተያዘ ጉዳት አለብን ማለት ነው። ስለዚህ እኔ የህይወት እንጀራ ነኝ፣ ወደ እኔ የሚመጣ ከቶ አይራብም። በቃ አለ እኮ ከቶ አይራብም ማለት ዓለምን ሁሉ የፈጠረ ዓለሙን ሁሉ በራሱ የጠቀለለ ጌታ ልጆቹ እንዲወድቁበት አይፈልግም። ስለዚህ በጥበቃው ጥላ ውስጥ እንድንቆይ ልዩ ፍቅር አለው። በአብርሃም ህይወት ስናይ ከምስጢረ ስጋዌው በፊት በስጋ ከመገለጡ በፊት እኔ ለአንተ ጋሻህ ነኝ አለው። ይሄ ጥበቃውን የሚያመለክት ታላቅ መገለጥ ነው። እኔ ለአንተ ምን ነኝ? ጋሻህ ነኝ። በዘፍጥረት ምዕራፍ 15 ላይ የምናገኘው ነው። በኋላ ደግሞ ዘፍጥረት 17 ላይ አብርሃም እኔ ለአንተ ኤልሻዳይ ነኝ አለው። እኔ ለአንተ ሁሉን ቻይ ነኝ አለው። ሁሉን ቻይ ነኝ። ስለዚህ አለ በፊቴ ተመላለስ። በፊቴ ተመላለስ ያለው ጌታ ደግሞ በዚህ በአካል መጣና በአዲስ ኪዳን ውስጥ እኔ የህይወት እንጀራ ነኝ አለ። በቃ ምን ቀረ ከእግዚአብሔር? የቀረው ከማን ነው? ታዲያ እንግዲህ ምንም ሰይጣን ቢጫወትብን፣ መተተኞች ቢያጠቁን፣ ሟርተኞች ቢጎዱን ምን የሚያሳዝን ነገር አለ? የሰላቢው መንፈስ ቢያደቀን፣ የትርፍ አምልኮት ህይወታችንን እያቅበዘበዘ ቢያጠቃል ምን የሚያስገርም ነገር አለ? እኔ የህይወት እንጀራ እኔ ነኝ። አብ የሚሰጠኝ ሁሉ ወደ እኔ ይመጣል። ወደ እኔ የሚመጣውን ከቶ ወደ ውጪ አላወጣው። ፈቃዴን ለማድረግ አይደለም እንጂ የላከኝን ፈቃድ ለማድረግ ከሰማይ ወርጃለሁ ማለት። ከየት ነው ወረድኩት? ከሰማይ። በቃ ከሰማይ ሲወርድ ማንን አገኘ? ቅድስት ድንግል ማርያም በስጋ ተገለጠ። አለቀ። በጢሞቴዎስ መልእክት ላይ አንድ አስደናቂ ነገር ይነግረናል። አንደኛው የሐዋርያው የጳውሎስ መልእክት ወደ ጢሞቴዎስ ምዕራፍ 3 ቁጥር 16 ላይ እንዲህ ይላል፣ እግዚአብሔርን የመምሰል ምስጢር ያለ ጥርጥር ታላቅ ነው አለ። በስጋ ተገለጠ። የህይወት እንጀራ ሆኖ በምን ተገለጠ? በስጋ ተገለጠ። 1 በመንፈስ የጸደቀ፣ 2 ለመላእክት የታየ፣ 3 በአሕዛብ የተሰበከ፣ 4 በዓለም የታመነ፣ 5 በክብር ያረገ፣ 6 ይህን ሁሉ እንድንካፈል የእግዚአብሔር አምላክ ልዩ ድካም ይህን ሁሉ ለማሳየት ነው። በስጋ ተገለጠ። የደከመው ስጋችንን፣ የተዋረደው አካላችንን፣ ዲያብሎስ የጎዳውን ባህሪያችንን
መኖሪያ አድርጎ የሲኦል ልጆች ሊያደርግ ያተመበትን ሰውነት እሱ ገባና ከሰውነት ውስጥ የዲያብሎስን አሰራርና አገዛዝ ሻረው። ዛሬም የጌታችን የኢየሱስ ክርስቶስን ስጋና ደም በምንወስድበት ጊዜ ለዘመናት ትውልድን ገዝቶ አጥፍቶ በረከት አሳጥቶ መውጫ መግቢያውን አጨልሞባቸው ያሉ ሰዎች ልክ የክርስቶስን ስጋና ደም በሚወስዱበት ጊዜ በስጋቸው ውስጥ በስጋ እንደተገለጠ ሁሉ በዚህም በውስጠኛው ስጋቸው ውስጥ ይገለጣል ማለት ነው። የዲያብሎስን አገዛዝ ይሽረዋል ማለት ነው። እንዳይሻር ግን መረጋጋት ይከለክላል። አሁን ዲያብሎስ ደግሞ መረጋጋቱን ይከለክላል፣ ማመኑን ይከለክልሃል፣ መረጋጋቱን ይከለክልሃል፣ መጠጋቱን ይከለክልሃል፣ ፕሮግራምን ያሰፋዋል፣ ሰበብ እንድታበዛ ያደርጋል፣ ያጨናንቅሃል። ከዛ በኋላ ወደ ሆነ መስመር ላይ ገባ ስትልለት ተወት ያደርጋል። ከዲያብሎስ ስልታዊ የጥፋት ኃይልና መንገድ አንዱ ይሄ ነው። በስጋ የተገለጠውን መንፈሳዊ ኃይል እንድታጣ ማድረግ ነው። ለእኛ ያለውን ድንቅ ቸርነት በቃ ፍትህ ብታጣ የጌታችን ኢየሱስ ክርስቶስን ስጋና ደም ወስደህ ፍትህ አንተ ስጥ ብትል እኮ ወዲያው ይመጣል ፍትህ። ኑሮው ቢደክም ጌታዊ ኑሮ ደክሟል አንተ የምታቃናበት መንገድ አለና አቃናልኝ ብለህ ደግሞ ልክ የክርስቶስ ስጋና ደም በምትወስድበት ጊዜ ይቃናል። እድልህ ቢጠፋ እድልህ በዲያብሎስ እጅ ገብቷል አንተ እድሌ ሁን ብለህ ወደ እሱ ስትቀርብ በክርስቶስ ስጋና ደም ውስጥ ስትያዝ ውስጥ ያለው ኃይል እድልህ ሆኖ ነበረ። ጌታ ባለ እድል እንዲሆን ቦታ ከሰጠህለት እድልህን ይከፍታል። እድሌ 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 ማይላዘን ይበይዘው ሰጥቼ እድሌ ነው ይሄው ነው ዋጋዬ ተንኮል ነው፣ አብልቼ እድሌ ነው ዋጋዬ ግፍ ነው፣ መክሬ እድሌ ነው፣ ከሜዳ አንስቼ እድሌ ነው፣ ምላሼ ጠላትነት ነው እያለ በድላችንን እናማርራለን። አዎ ከሰይጣን ትግል ውስጥ አንዱ እድልህን መያዝ ነው። ከእድልህ አንዱ ኢየሱስ ክርስቶስ ነው። እሱን መከልከል ነው። የእሱን ሕይወት መንፈሳዊ ኃይል እንዳንረዳውና በዛ በረከት ውስጥ አልፈን በድል እንዳንቆም የሚያደርግበት ትግል ውስጥ አንዱ ይሄ ነው። ሰላም አግኝተህ የምትኖርባትን አእምሮ ተቃጥለህባት እንድታድር ይፈልጋል። ሰላም አግኝተህ የምተኛውን እንቅልፋተህ ተጨንቀህ አእምሮ እስኪታመም ድረስ ጠዋት የምትሰራው ስራ ነገር ደግሞ ምንም የለም። ሌሊት ያቀድነውን ያህል ጠዋት ሲነጋ አንድም የእቅዳችን ፋይዳ ተግባራዊ ሲሆን አናገኝም። ስለዚህ ሌሊቱን ሁሉ የታመስነው በሌላ ጠላት እጅ ውስጥ ሆነን ነው። ያንና የሰፋ ፕሮግራም ውስጥ የገባ ነው በራሳችን ፈቃድ ሳይሆን እንቅልፍ ሊከለክል የሚያስችል ችግር ኖሮብን ሳይሆን እንቅልፍ የሚያስከለክል ችግር ያለበት ኃይል ስራ ላይ ስለሆነ ነው። ስለዚህ በስጋ የተገለጠ አምላክ በአራት መንገድ እንየው። አንደኛ ከህይወታችን ጋራ ተዋህዶ መኖር ይፈልጋል። ሁለተኛ ከኑሯችን ጋራ እግዚአብሔር ሊኖር ይፈልጋል። ሶስተኛ በአጠቃላይ በአኗኗራችን ታሪክ ውስጥ የእግዚአብሔር ክብር የተገለጠ ሆኖ አሕዛብን ሊያስተምር የእግዚአብሔር በጎ ፈቃድ ነው። ሌሎችን ማስተማር፣ ሌሎችን ማሰናከል ሳይሆን ሌሎችን ምን ማስተማር፣ ለሌሎች የተገለጠ የክርስቶስ ኃይልን ማሳየት። ይሄ ለክርስቲያኖች የተሰጠ ጸጋ ነው። ስለዚህ መገለጥ። አራተኛውና መጨረሻው የእግዚአብሔር ኃይል፣ የእግዚአብሔር ጥበብ፣ የእግዚአብሔር መንፈስና የእግዚአብሔር በረከት በታሪካችን ውስጥ እንዲያልፍ ማድረግ ነው። በታሪክ ውስጥ እያለፈ ከታሪክ ወደ ታሪክ እንዲያልፍ ማድረግ ነው። ማተብስን ሰሪ የምትል እንኳን እናት የለችም እኮ ባሁን እንኳን ረጅም ታሪክ ይዘን ልናቆይ 4-5 ትውልድ ለማስተላለፍ። ድሮ እኮ ብራና ሳይጻፍ ፊደል ሳያውቁ በቃል አስተላልፈው 70 ሰገል ከ2000 ዓመት በኋላ ኢየሱስ ክርስቶስ ቤተልሔም ድረስ ሄደዋል። በቃል ያስተላልፉት እኮ። ውርስ በሚከተሉት ሁኔታ ውስጥ መውረስ ይቻላል። በቃል፣ በጽሁፍ፣ በንብረት። ውርሶች እነዚህ ናቸው። አሁን እኛ የምናውቀው ውርስ የትኛውን ይመስላችኋል? አረ የጽሁፉም ተምታቶብናል።
የንብረቷን ብቻ ነው። የቃሏ የለችም። የንብረቷ ላይ ብቻ ነው። ገና ሳይሞት ሞት የሚመኝ ትውልድ እኮ ነው ያለው። ገና ቆይ እንግዲህ ያው ቢሞት ይሄ እኔ ነው ይጣላሉ። ገና ሳይሞት። ድሮ ግን ከንብረቱም ይልቅ ከመጽሐፉም ይልቅ በጣም የሚከበር የነበረው የቃሉ ነው። በቃል የተላለፈው ነው። ሰብአ ሰገል በቃል አክብረው ነው ከ2000 ዓመት በኋላ ኢየሱስ ክርስቶስን ያገኙት። ኮከቡ ይታያል ብሎ በለዓም ከተነበየ በኋላ ነው ያንን ቃል ተከትለው ወደ መድኃኒታችን ኢየሱስ ክርስቶስ የተወለደበት ስፍራ ድንግልን ከልጇ ጋር ያዩት በቃል ተከትለው ነው። ዛሬ መቼ ቃል እንሰማለን? በጽሁፍ ለመያዝ በጣም አስቸጋሪ ነው። ተምታቷል። መስመር የያዘ ምንም ነገር የለም። ሁሉም በየራሱ ነው የጻፈው። ሁሉም በየራሱ ሀሳብ ነው። ሁሉም እንደየዘመኑ ነው የጻፈው። ስለዚህ የቱን ነው የሚይዘው? የቱን ይሄንንም ለመምረጥ እንኳ አቅም የለንም። ስለዚህ በቃል ሁሉ የሚወረስ አለና መድኃኒታችን ኢየሱስ ክርስቶስ ይሄንን በቃል ለማስተላለፍ መዝገቡ ኢየሱስ ክርስቶስ ከሆነ በስጋ ተገልጧልና በእውነት ከትውልድ ወደ ትውልድ ሰብአ ሰገልን ከ2000 ዓመት በኋላ ራእዩን ሳይተውና ሚስጥሩን ተስፋውን ሳያቋርጥ ከመራቸው እኛን ለምን አይመራንም? ለዛውም በስጋ የተገለጠ ጌታ እያለን። ጳውሎስን እኮ የመራው ለሐዋርያት ጠላት ሆኖ በተነሳበት ጊዜ ነው። አለ አበዛኸው አሁን አለ ደብዳቤ ማስገደያና ማሰሪያ ደብዳቤ አጽፎ ይዞ ሲጓዝ ወደ ደማስቆ ጉዞ ሲያደርግ በቃ ሐዋርያትን ከምድረ ገጽ አጠፋለሁ። አንደኛ ጉልበት አለኝ፣ ሁለተኛ ተሰሚነት አለኝ፣ ሶስተኛ ደግሞ ተቀባይነትም አለኝ። ከዛም በላይ ደግሞ እስጢፋኖስ በሚወገርበት ጊዜ ኃይሉን ገልጧል። ድንጋይ እያቀበለ ልብስ እየጠበቀ ኃይል ገልጧል። ስለዚህ አንድ ሰው አስገድያለሁ፣ በግድያው ተባብሬያለሁ። ስለዚህ ሌላውን አጠፋለሁ አለና ብዙ ያዘ ደብዳቤ ይዞ ለአባቶቹ ስርዓት ቀንቶ ነው እሱ በሌላ አቅጣጫ በሚጓዙበት ጊዜ መድኃኒታችን ኢየሱስ ክርስቶስ በአንድ ጊዜ በሰማያዊ መብረቅ መታው። ሲመታው ጊዜ ወደቀ፣ ዓይኑ ጨለመበት። ከዛ በኋላ ማን የጣለኝ አለ። ማን የጣለኝ? እኔ ጉልበተኛ ነኝ፣ ግን ማን የጣለኝ? ከኔ የበለጠ ኃያል አልነበረም። ማን የጣለኝ ብሎ ማየት ተሳነው፣ ወደቀ። ማን የጣለኝ ሲል እኔ ነኝ የጣልኩህ አለው። ማ? እኔ የምታሳድደኝ አንተ የምታሳድደኝ የናዝሬቱ ኢየሱስ ነኝ አለው። እንግዲህ እሱ የሚያሳድደው ማንን ነው? ሐዋርያትን ነው። እሱ አድርጓል። ሐዋርያትን ሾሞ እሱ አድርጓል። ግን የምታሳድደኝ እኔን ነው አለ። አያችሁ፣ ከብሉይ ኪዳን ይልቅ የበለጠ የቀረበን መቼ ነው? በአዲስ ኪዳን ነው። ምን የሚላል? በስጋ ተገለጠ። የስጋ ዘመዳችን ሆና በስጋ ተገለጠ። አንተ የምታሳድደኝ እኔ የናዝሬቱ ኢየሱስ ነኝ። እሱ የሚያሳድደው ጴጥሮስን፣ እነ እንድርያስን፣ እነ ፊልጶስን፣ እነ ናትናኤልን ነው። እስጢፋኖስ ተወግሮ ተገሏል። ስለዚህ እነዚህንም ለመውገር በደንብ ጥሩ ደብዳቤ ይዞ እየተጓዘ ነው። መንገድ ላይ አስቀረው። ዓይኑን ሲመታው መሄድ አልቻለም፣ መራመድ አልቻለም። እባካችሁ አንሱኝ ማለት ጀመረ። እንግዲያው ጌታ ሆይ ምን ላድርግ? ምን እንዳደርግ ትወዳለህ አለ። በቃ ወዲያው የምታደርገውን ነገር ሊቀ ካህኑ ሐናንያ ይነግርሃል። ወደ እሱ ሂደህ እባካችሁ ያዙኝ እያለ ይዘውት ግራና ቀኝ ይዘውት ተጉዘው፣ ሐናንያ ደግሞ አይቶት ስለነበረ ይጠብቀዋል። እግዚአብሔር አምላክ በመንገድ ላይ የጣለኝ ሰው እኔ ነኝ አለ። ኢየሱስ ክርስቶስ የጣለኝ ሰው እኔ ነኝ፣ ስለዚህ ጸልይልኝ አለው። ሲጸልይለት ከዓይኑ ላይ እንደ ቅርፊት ተነሳና ዓይኑ በራ። እግዚአብሔር ስሙ የተመሰገነ ይሁን። ይሄን ያደረገው እግዚአብሔር አምላክ ለጳውሎስ ብሎ ብቻ አይደለም፣ እነዛን የሚያሳድዳቸውን ሐዋርያት እንዳይነካቸው ጭምር ነው። ያሳደዳቸውን ሐዋርያት እንዳይነካ። እኔን ለምን ታሳድደኛለህ እኮ ነው ያለው።
በቃ ውክልናው የሐዋርያት ሕይወት የኢየሱስ ክርስቶስ ሕይወት ነው። የኢየሱስ ክርስቶስ ሕይወት ደግሞ የማን ሕይወት ሆነ ማለት ነው? የሐዋርያት የእኛ ሕይወት ሆነ ማለት ነው። በሕይወት እንጀራ በኩል ይህን ያህል ሰማያዊ ጥበቃ አለን ማለት ነው። በጠላቶቻችን ላይ ይህን ያህል የመፍረድ ኃይል ያለው። ከዛ በኋላ ጠላትን ምን አደረገው? መለሰውና ሊቀ ሐዋርያ ያደረገውና ቁጭ አለ። ይሄው የሚጽፋቸው መልእክቶቹ አሁን ወደ ጢሞቴዎስ ራሱ የጻፈው ጢሞቴዎስን ያሳድድ የነበረው ጳውሎስ ነው። ለሱ ጻፈለትና እግዚአብሔር የመምሰል ምስጢር ያለ ጥርጥር ታላቅ ነው ብሎ መሰከረ። ራሱ እኮ ነው። ስለዚህ በስጋ ተገለጠ አለ። በቃ በስጋ መገለጡን አሳዳጁ አመነና መሰከረ። ስለዚህ የእግዚአብሔርን ክብር እየገለጥን እንድንሄድ በክርስቶስ ስጋና ደም የመታተም መንፈሳዊ ኃይል ከዚህ ነው የሚመነጨው። እኛ ዝም ብለው ለትርፍ አምልኮት የኖሩትን ሰዎች እና ቤተሰቦቻችንን አየን። ከክርስቶስ መገለጥ ተስፋና ከሕይወት እንጀራ አራቅንና ይኸው የሚያስጨንቀንን እንጀራ ወለድን፣ በላን። ደግሞ የሚያስጨንቀን እንጀራ ተወለዱ፣ ሰው ሆኑ። ይኸው እኛ ሰው መሰልን እንጂ ሰውነትን አላገኘ ነው። ሰው መሰልን። ግን ከድሮ አባቶቻችን ፎቶግራፍ የእኛም ሕይወት አላነሰም። እንደውም እነሱ እንደዚህ ፎቶግራፋቸው ሲታዩ አርበኛ ነበሩ ይባላል። አገር የጠበቁ ነበር። አይገርምም? ይባላል። እኛ ምን እንባላለን? ምን እንባላለን? እስኪ ምንም የለንም እኮ። የቀድሞት ቢሞቱም እንኳ የቀረው መቃብራቸውና ሐውልታቸው ይመሰክራል። እኛ ቆመን ምንም ምስክርነት የለንም። ለምን ሲባል መንፈሳዊ ሞገሳችን ከሕይወታችን ርቋል። ስለዚህ በስጋ የተገለጠ ጌታ ሕይወታችንን ለመጠበቅ ነው። ከምን ሊጠብቀን? ከዲያብሎስ አሰራር፣ ከክፉ ትውልድ እና አምልኮት ከሌለው እግዚአብሔርን ከማይፈራ አስቸጋሪና ውስብስብ ከሆነ ጊዜ ሊጠብቀን። ጊዜም በራሱ የእግዚአብሔር ጥበቃ ያስፈልገዋል። እያንዳንዷ ጊዜ በእግዚአብሔር ጥበቃ ውስጥ ካልገባች ጊዜዋ በራሷ ትሮጣለች። መድኃኒታችን ኢየሱስ ክርስቶስ ስለ ጊዜ ሲጸልይ አቤቱ ከዚች ሰዓት አድነኛል። ስለ ጊዜ ሲጸልይ ሰዓቷ ጊዜዋ ራሱ ጸሎት ያስፈልጋታል ማለት ነው። የጊዜ ባለቤት ሆኖ ስለ ጊዜ ጸለየ። ስለዚህ ከክፉ ትውልድ፣ ከዲያብሎስ አሰራር፣ ከክፉ ጊዜ የሚጠበቁት ሰዎች በሕይወት እንጀራ ውስጥ ሲያልፉና በተገለጠው በመድኃኒታችን በኢየሱስ ክርስቶስ ስጋና ደም መታተም ሲችሉ የገዛ ስጋውን እግዚአብሔር ለፍርድ አይሰጥም ማለት ነው። የገዛ ስጋውን እግዚአብሔር ለጠላት አይሰጥም ማለት ነው። የገዛ ስጋውን እግዚአብሔር ለውርደት አይሰጥም ማለት ነው። የገዛ ስጋውን እግዚአብሔር ለጠላት አሳልፎ አይሰጥም ማለት ነው። ስለዚህ የስጋ ዘመዶቹ ሆነን ሳለ አንተ ዘመዳችን አይደለህም ብለን ከመንፈሳዊ ማዕዱ ወጣ። ከዚህ የተነሳ ዲያብሎስ ሰፊ ጊዜ ያገኘ ማለት ነው። በመንፈስ የጸደቀ ይላል። ደግሞ እዚህ በምን የጸደቀ አለ? በመንፈስ በስጋ የተገለጠ በመንፈስ የጸደቀ። አዎ በዮሐንስ ወንጌል ላይ እንዲህ አለ፣ ራሱ ቅዱስ መንፈስ ይመራችኋል፣ ከእኔም ወስዶ ያስተምራችኋል፣ የሚመጣውንም ጊዜ ይነግራችኋል። በመንፈስ የጸደቀ በመንፈስ ቅዱስ ግብር ከቅድስት ድንግል ማርያም ተወልዶ ሊያድነን እጆቹን በምሕረት በኩል አሳልፎ ባረከን። በመንፈስ የጸደቀ በመንፈስ የተራቡ ብፁዓን ናቸው በመንግስተ ሰማያት ይጠግባሉና፣ በመንፈስ ድሆች የሆኑ ብፁዓን ናቸው በእግዚአብሔር መንግስት ይከብራሉና ብሎ ተናገረ። ስለዚህ በምን የጸደቀ? በመንፈስ የጸደቀ። ከሰይጣን ትግል ውስጥ ዋናው ደግሞ ምንድነው? ቅዱስ መንፈስን ከህይወት ውስጥ ማራቅ ነው። ከቅዱስ መንፈስ ጥበቃ ውጭ እንድትወጣ ማድረግ ነው። በመንፈስ ቅዱስ የሚገለጹትን ራእዮች መከልከል ማለት ነው። በመንፈስ ቅዱስ
የምትድንበትን እና የምትመራበትን ኃይል ማሳጣት ማለት ነው። ስለዚህ የአዲስ ኪዳን ሕይወት በመንፈስ የጸደቀ በመላእክት የታየ ምን ብሎ ታየ? በመላእክት በስጋ ተገልጦ በስጋ በቤተልሔም ተገልጦ ታየ። ሞትን ሽሮ ሲነሳ ታየ። በቤተልሔም ተወልዶ ታየ። እንዲሁም ደግሞ በፈተና ጊዜ ዲያብሎስን አሸንፎት መላእክት መጥተው አገለገሉት ይላል በማቴዎስ ወንጌል ምዕራፍ 4 ላይ በመላእክት የታየ። እሺ በአሕዛብ የተሰበከ በየት የተሰበከ? በመላው ዓለም በአሕዛብ የተሰበከ ኢየሱስ ክርስቶስ ምን ስለሆነ? አዳኝ ስለሆነ። ይኸው ክብሩን እየገለጠ ወደዚህ የተሰበሰብነው እኮ በጥሩምባ አይደለም። ወደዚህ የተሰበሰብነው በጠላት ሕይወት ውስጥ ገብተናልና የክርስቶስ ስምና ኃይል ይይዝልናል ብለን ነው የሰበሰበን። ክርስቲያንነታችን ብቻም ሳይሆን ኢየሱስ ክርስቶስ በሚያደርገው የሥራ መገለጥ ውስጥ ነው። ስለዚህ በአሕዛብ የተሰበከ በዓለም የታመነ በክብር ያደረገ ይህ ሁሉ ለእኛ የተሰጠን ሰማያዊ ስጦታ ነው። አጋንንትና ሰራዊቱን ከምንከላከልበት መንፈሳዊ ኃይል ውስጥ አንደኛው ክፍል እንግዲህ በሕይወት እንጀራ በኩል ከእሱ ሕይወት መካፈል ነው። በእሱ ሕይወት መካፈል ስንጀምር የውርሱ መንፈስ፣ የልክፍቱ መንፈስ፣ ዘመን የፈታቸው መንፈስ፣ ከሲኦል የወጣው በአየር ላይ ያለው በሰው ሕይወት ውስጥ ያደረው በመተት የተጠራው በሟርት ሀብት የገባው በክፋት እንጀራ በኩል የመጣው ለማዕረግና ለከፍታ ለግርማ ሞገስ የተጠራው እነዚህ ሁሉ ደካሞችና ውዳቂዎች ይሆናሉ በተገለጠው በጌታችን በኢየሱስ ክርስቶስ ስጋና ደም በኩል ማለት ነው። እግዚአብሔር ከሁላችን ጋር ይሁን።